በአብዛኛው ዓለም ላይ የአንድ ሰው የመጀመሪያ ስማርት ስልክ ሳምሰንግ የመሆን ዕድሉ ከፍተኛ ነው። ኩባንያው በዋጋ ቆጣቢነት፣ በፈጠራና በጥራት ባለው መልካም ስም ወደ ላይ ከፍ ብሏል። ግን ለዚህ ተጠያቂው ማን ነበር? ሳምሰንግ ስኬትን እንዴት አገኘ? ኳን ጃኢሊም እና ሊቻኑ ከተባሉ ወላጆቹ ሊዮንግ ቹል የአራት ልጆች ታናሽ ልጅ ሆኖ ተወለደ። ቢየንግ ቹል ምንም እንኳ የሊ ጎሳ ትንሽ ቅርንጫፍ ቢሆንም መሬት የነበራቸው የበለጸገ ያንግባን ቤተሰብ ልጅ ነበር። ያ መሬት የሚገኘው በደቡብ ጂዮንግሳንግ ግዛት በያርያንግ ካውንቲ ውስጥ ነበር። በኮሪያ ማህበረሰብ ውስጥ ያንግባን በመካከለኛ ምስራቅ አውሮፓ፣ ቻይና እና ጃፓን ካለው የመሬት ባለቤትነት ጋር የሚነጻጸር ሲሆን አብዛኛውን ጊዜም የተመረጠው ገዢ መደብ ነበር። የተወለደው በወቅቱ በኮሪያ ኢምፓየር ውስጥ ከፍተኛ ትግል በነበረበት ወቅት በ1910 ሲሆን የጃፓን ኢምፓየር አገሪቱን እንደ ቅኝ ግዛት እየቀላቀለችበት የነበረበት ጊዜ ነበር። ቢሆንም አብዛኞቹ የኮሪያ ያንግባኖች ጃፓናውያን ቁጥጥራቸውን የሚያደርጉባቸው ታዛዥ የኮሪያ መኳንንት ሆኑ። የሊዮንግ ቹል ቤተሰብም ከነዚህ አንዱ ነበር። መብቱን በመጠበቅ የሁለተኛ ደረጃ ትምህርቱን በሲኦል ጁንግ ሁለተኛ ደረጃ ትምህርት ቤት ያጠናቀቀ ሲሆን ከዚያም በዋሲዳ ዩኒቨርሲቲ ድህረ ሁለተኛ ደረጃ ትምህርቱን ለመከታተል ወደ ቶኪዮ ተዛወረ። ምንም እንኳ ጊዜውን ባያጠናቀቅም ከጃፓን ከተመለሰ በኋላ ስላሳለፈው ጊዜ የሚታወቅ ነገር የለም። ነገር ግን የቤተሰቡን ንብረትና ይዞታ በመንከባከብ ጊዜው እንዳሳለፈ መገመት ይቻላል። በዚህ ጊዜ ውስጥ የጃፓን ባለስልጣናት የግዳጅ የባህል ውህደት እና ጃፓናይዜሽን ማስተዋወቅ ጀምረው ነበር። ስለዚህ እንደዚህ አይነት ችግርን መቋቋም ጊዜውን ወስዶበት ሊሆን ይችላል። ከዚህ ጊዜ በኋላ በመጨረሻ የራሱን ንግድ ጀመረ። ሳምሰንግ ትሬዲንግ ኩባንያ ብሎ የሰየመው የግሮሰሪ ንግድ ኩባንያ። ሳምሰንግ የሚለው ስም 3 ኮከቦችን ያመለክታል። ስሙ ስለ ኮከብ ስብስብ የኮሪያን ባህላዊ ግንዛቤ የሚያመለክት ሲሆን የኮሪያ አፈ ታሪክ ደግ ዘንዶን ከክፉ ጋር ስለመዋጋት ይናገራል። ሊዮንግ ቹል ከሳምሰንግ ትሬዲንግ ኩባንያ ጋር ኑዱል እና ሌሎች በዳኢጉ ከተማ እና አካባቢው የሚመረቱ የፍጆታ ምርቶችን ይገበያይ ነበር። ከዚያም ወደ ቻይና እና አውራጃዎቿ ይልካል። ኩባንያው ሁለተኛው የዓለም ጦርነት ሲጀምር ለምግብና እንክብካቤ ምርቶች ያሉ አስፈላጊ ምርቶች ፍላጎት መጨመር ተጠቃሚ ሆኗል። የኮሪያና የጃፓን የቤት ገበያዎች በቅንጦት ዕቃዎች ላይ ያላቸውን ወጪ በመቀነሱ ምክንያት በኩባንያው ስኬት ምክንያት ሊ በ1947 ዋና መስሪያ ቤቱን ወደ ሴኦል አዛወረ። የኮሪያ ጦርነት ሲጀምር ከሴኦል ለመሸሽ ተገዷል። ምክንያቱም የኮሪያ ሕዝቦች ጦር አብዛኛውን ደቡብ ኮሪያን ተቆጣጥሮ ነበር። ወደ ቡሳን ሄዶ በከተማዋ ውስጥ በመሰረታቸው ቻኤል ጄዶንግ በተባለው የስኳር ማጣሪያ ላይ ያተኮረ ሲሆን በ1954 ቼል ሞጄክ በተከተለው በቺምሴንዶክ ዳኢጉ ውስጥ መሰረተው እና ገነባው። እነዚህ ንግዶች የተቋቋሙት በሳምሰንግ ብራንድ ስር ሲሆን በተለያዩ አይነት ምርቶች ውስጥ በተሳካ ሁኔታ እንዲለያይ አድርገዋል። በተጨማሪም ቺልጄዶንግ ዛሬ የኮሪያ መሪ የምግብ ባህል ኩባንያ ሆኖ የላቀ የምግብ ምርምር ስራዎችን እያከናወነ ይገኛል። በዚህ ወቅት ሊ ቾሆንግ ሆንግ ጃኢ የሚባል አጋር የነበረው ሲሆን ሳምሰንግ ወደ ሌሎች አይነት ዕቃዎች በመስበር ኃላፊነት ነበረው። ነገር ግን በአስተዳደር ዘይቤ ላይ ልዩነት በመኖሩ አለመግባባት ነበራቸው። ይህ ደግሞ እንዲለያዩ አድርጓቸዋል። ስለዚህም ሳምሰንግ ግሩፕ በሃዩሰንግ ግሩፕ፣ በሳምሰንግ ግሩፕ፣ በሃንኩክ ጎማ እና በሌሎች ኩባንያዎች ተከፋፍሏል። በዚህ ወቅት ሳምሰንግ በኮሪያ ፈጣን ኢንዱስትሪያላይዜሽንን ለመርዳት በሚል አተኩሮ ይሰራ ነበር። ኩባንያው የኮሪያ መንግስት ባስቀመጣቸው አዳዲስ ጥበቃ ነክ እርምጃዎች ተጠቃሚ ሆኗል። እነዚህ እርምጃዎች ቻብልን ወይም ትላልቅ የሀገር ውስጥ ኮንግሎሜራቶኖችን ከውድድር በመጠበቅና ቀላል የፋይናንስ አቅርቦትን በማመቻቸት ለመርዳት ያለሙ ነበር። ሳምሰንግ ከዚያም ቻብሎች አንዱ ነበር። ምክንያቱም የቤተሰብ ንግድ አድርጎ ስላስተዳደረው ሶስተኛ ልጁ ሊኩንሂ እንዲረከብ እያዘጋጀ ነበር። በመጨረሻም ኩባንያው በ1950ዎቹ መገባደጃ ላይ ከኮሪያ ትላልቅ የንግድ ባንኮች ውስጥ ሶስቱን ኢንሹራንስ አቅራቢ፣ ሲሚንቶ አምራችና
ከማዳበሪያ አምራች ጋር ገዛ። እንደ አውሮፓውያን አቆጣጠር በ1960ዎች ውስጥ ሳምሰንግ ተጨማሪ የኢንሹራንስ ኩባንያዎችን፣ የነዳጅ ማጣሪያ፣ የኒሎ አምራችና የመደብር ገዛ። እንደ አውሮፓውያን አቆጣጠር በ1969 ሳምሰንግ ለዘርፉ በተዘጋጁ በርካታ ክፍሎች በኤሌክትሮኒክስ ዘርፍ ውስጥ ለመጀመሪያ ጊዜ ስራውን ጀመረ። እነዚህም ሳምሰንግ ኮርኒንግ፣ ሳምሰንግ ሴሚኮንዳክተር እና ቴሌኮሙኒኬሽንስ፣ ሳምሰንግ ኤሌክትሮሜካኒክስ እና ሳምሰንግ ኤሌክትሮኒክስ መሳሪያዎችን ያካትታሉ። በሳምሰንግ እና በሳኒዮ መካከል ያለውም ሽርክና ተጀምሯል። እንደ ቲቪ እና ማይክሮዌቭ ያሉ የሸማቾች ዕቃዎችን ለማምረት በሩን ከፈተ። የመጀመሪያዎቹ ጥቁርና ነጭ ቴሌቪዥኖች ሳምሰንግ ሳኒዮ ያመረታቸው ለኮሪያ ገበያ በ1970 ሲሆን የኮሪያ ሸማቾች ከጃፓን ቴሌቪዥኖች ስለሚመርጧቸው ትልቅ ስኬት ነበረ። ሳምሰንግ በፍጥነት ፈጠራውን መፍጠር የቻለው በኮሪያ ውስጥ ትልቅ አምራች ስለነበረ እና በኮሪያ ሴሚኮንዳክተር ውስጥ 50% ድርሻ ስላገኘ ነው። ሳምሰንግ ትራንዚስተር ጥቁርና ነጭ ቴሌቪዥኖችን፣ ባለቀለም ቴሌቪዥኖችን፣ ማቀዝቀዣዎችን፣ የኤሌክትሪክ ዴስክ ካልኩሌተሮችን እና የአየር ማቀዝቀዣዎችን ሰርቷል። በሚቀጥሉት 10 ዓመታት ውስጥ ኩባንያው 5 ሚሊዮን ቴሌቪዥኖችን ያመረተ ሲሆን በ1978 ትልቅ ምዕራፍ ተመዝግቧል። ሳምሰንግ ከባድ ኢንዱስትሪዎች በ1974 በዓለም ላይ ትልቁ የመርከብ ገንቢዎች አንዱ ነበር። ንግዱ በ1970ዎቹ መገባደጃ ላይ ሳምሰንግ ኤሌክትሮኒክስ አሜሪካ እና ሶን R&D ማዕከል መሰረተ። በዚህ ጊዜ ሊዮንግ ቹል እንደተሳካላቸው ግልጽ ነበር። ያለማቋረጥ የሀብታም ኮሪያውያን ዝርዝር ውስጥ ቀዳሚውን ስፍራ ይዘው ነበር። ሊ በተጨማሪም የኮሪያ ኢንዱስትሪዎች ፌዴሬሽን ሊቀመንበርነትን ይዘው ነበር። ይህም ከኤልጂ እና ሳምሰንግ ተወካዮች ጨምሮ በሀገሪቱ ከፍተኛ ነጋዴዎች የተዋቀረ ኃይለኛ የንግድ ድርጅት ነው። ይህ ቻብሎች በሀገሪቱ የፊዚካል እና የገንዘብ ፖሊሲዎች ልማት ላይ ከፍተኛ ተጽዕኖ አሳድሯል። ይህም ዛሬም ድረስ እየተከራከረ ይገኛል። ሳምሰንግ እንደ አውሮፓውያን አቆጣጠር በ1980 ሃንጉክ ጃን ቶንግሰንን በመግዛት ወደ ቴሌኮሙኒኬሽን ሃርድዌር ዘርፍ ገብቷል። ሳምሰንግ የስልክ መቀየሪያ ሰሌዳዎችን በመስራት የጀመረ ሲሆን ከዚያም ወደ ስልክና ፋክስ ሲስተም በማድረግ በ1988 ሞባይል ስልኮችን ማምረት ከመጀመሩ በፊት በ1987 አካባቢ ነው ሊዮንግ ቹል በተፈጥሮ ሞት የሞቱት። ይህም ቀደም ሲል የተጠቀሰውን ሊዮንግ ኪ ሶስተኛ ልጃቸው የሳምሰንግ ፕሬዝዳንት ሆነው እንዲረከቡ ምክንያት ሆኗል። በመጀመሪያም ሳምሰንግ ያሰበውን ሽያጭ አላየም። ምክንያቱም በ1928 የተመሰረተው ሞቶሮላ የተባለ የቴሌኮሙኒኬሽን ኩባንያ የኮሪያን የሞባይል ስልክ ገበያ 60% ተቆጣጥሮ ነበር። ሳምሰንግ በወቅቱ የ10% ድርሻ ብቻ ማግኘት ችሎ ነበር። ይህ ችግር ለተወሰኑ ዓመታት የዘለቀ ሲሆን የሳምሰንግ ምርቶች ጥራትና አፈጻጸም ዝቅተኛ በመሆኑ ይታወቅ ነበር። በእነዚህ ችግሮች ምክንያት የኩባንያው አስተዳደር የስልክ ገበያን ስለመልቀቅ በተደጋጋሚ እንዳሰበ ይነገራል። ሳምሰንግ ከተጠቀመው በላይ ውጤት ያስመዘገበና ፍጹም የገበያ ደረጃ ላይ የደረሰባቸው ጥቂት የሞባይል ስልክ ኩባንያዎች አንዱ ነው። ምንም እንኳን በሞባይል ስልክ ዘርፍ ውስጥ ለመታገል ብቸኛው ንግድ ባይሆንም እንደ ኤልጂ እና አማዞን ያሉ ኩባንያዎች በእንደዚህ አይነት ጥረቶች ውስጥ ሙሉ በሙሉ ወድቀዋል። ይህ የተቻለው በአንድ ወሳኝ ምርጫ ነው። እስከ 1995 ድረስ አልነበረም። ሳምሰንግ የመጀመሪያውን የሞባይል ስልክ ካሳወቀ ከጥቂት ዓመታት በኋላ ኩባንያው ለወደፊቱ አዲስ የንግድ ዕቅድ እንደሚያስፈልገው ተወሰነ። ይህንን ለውጥ የጀመረው ሰው ሊካን ሄ ነው። ንግዱ አሁን ከሚሸጧቸው አነስተኛ ተፈላጊና ትርፋማ ዕቃዎች ይልቅ ለአዳዲስ ቴክኖሎጂዎች የበለጠ ትኩረት እንደሚሰጥ ተወስኗል። ኩባንያው እንደዚህ አይነት ምርቶች ጋር ከመቀጠል ይልቅ በአዳዲስ ቴክኖሎጂዎች ላይ ኢንቨስት ለማድረግ ወሰነ። በ21ኛው ክፍለ ዘመን መጀመሪያ ላይ የሳምሰንግ የቴክኖሎጂ ንግድ አድጓል እና ተስፋፋ። በመጨረሻም ሶኒን በማለፍ በዓለም ላይ 20ኛው ትልቁ የሸማቾች ኩባንያ ሆነ። በተጨማሪም በጣም ተወዳጅ የሸማቾች ምርት ስም አድርጎ ቦታውን አጠናክሯል። ሊ ኩንግ ሂ ኩባንያው በከፍተኛ ደረጃ ስማርት ስልኮችን በማልማት ላይ ኢንቨስት እንዲያደርግ መርቷል። የኩባንያው የመጀመሪያ ስማርት ስልክ ሳምሰንግ ጋላክሲ ኤስ በጁን 2010 ተለቀቀ። አዲሱ ስልክ በህብረተሰቡ ዘንድ ጥሩ ተቀባይነትን ያገኘ ሲሆን ከሌሎች ታዋቂ የአንድሮይድ ስማርት ስልኮች ጋር አነጻጽረውታል። እንደ ኔክሰስ 1 እና HTC ዲዛየር ያሉ ስማርት ስልኮች ተቺዎች እና
የዜና ማሰራጫዎች ጋላክሲ ኤስ እጅግ በጣም ጥሩ የሆነ የአሞሌድ ማሳያ ስላለው አወድሶታል። ነገር ግን ዝቅተኛ ጥራት ያላቸው የጂፒኤስ ባህሪያትና ከጊዜ ወደ ጊዜ እየተባባሰ የመጣ የአፈጻጸም ትችት ቀርቦበታል። ሳምሰንግ ጋላክሲ ኤስ ከተጀመረ በኋላ በደርዘን የሚቆጠሩ ስማርት ስልኮች አምርቷል። እያንዳንዱ አዲስ ባህሪያትንና የስርዓት ማሻሻያዎችን በማድረግ ያለፈውን በልጧል። እንደ ጋላክሲ ኖት ኤጅ ያሉ አንዳንድ ምርቶች በተጠማዘዘ ስክሪን ጠርዝ ምክንያት ከፍተኛ የስኬት ደረጃ ላይ ደርሰዋል። የጋላክሲ ኖት ኤጅ በ2014 መለቀቁ ልዩ ነበር። ይህ የተጠማዘዘ ስክሪን ቴክኖሎጂ ከመጀመሪያው ኤጅ ጀምሮ በተለቀቁ ብዙ ስልኮች ውስጥ ተካቷል፣ ጋላክሲ ኤስ8 እና ኤስ9ን ጨምሮ። በወቅቱ እንደ ጽንሰ ሐሳብ ምርት ይበልጥ የታየው ስልኩ በስፋት ተሰራጭቶ ለቀጣይ ስልኮች መነሻ ሆኖ አገልግሏል። ታብሌቱ ባለ 8 ሜጋፒክሴል ካሜራ፣ ባለ 8 ኮር ፕሮሰሰር እና ባለ 9.7 ኢንች ስክሪን አለው። ሳምሰንግ ከታብ ኤስ2 ስኬት በኋላ ብዙ ምርጥ ታብሌቶችን አውጥቷል። የጋላክሲ ታብ አክቲቭ 3 በ2020 የቅርብ ጊዜው ነው። የሳምሰንግ የቅርብ ጊዜ ቴክኖሎጂ እድገቶች የሚጠፉ ስማርት ስልኮችን ማለትም ሳምሰንግ ጋላክሲ ዜድ ፎልድ እና ጋላክሲ ዜድ ፎልድ 2ን በመቀላቀል ሳምሰንግ ከኩባንያው የመጀመሪያው ስማርት ስልክ በ2010 ከተለቀቀ በኋላ ረጅም ርቀት ተጉዟል። ሳምሰንግን በአሁኑ ጊዜ የሚመራው ሊ ጂጂንግ ሲሆን አባቱ ሊካን ከሞተ በኋላ ነው። ይሁን እንጂ ኩባንያው በቅርብ ጊዜያት ትልቅ ቅሌት እያስከተለ ነው። የሳምሰንግ የጨዋታ ማሻሻያ አገልግሎት በአንዳንድ የጋላክሲ ዋና መሳሪያዎች ላይ ሲሞከር የስርዓት አፕሊኬሽኖች፣ የጎግል አፕሊኬሽኖች፣ ኢንስታግራም፣ ቲክቶክ፣ ኔትፍሊክስ፣ ማይክሮሶፍት ኦፊስ እና ሌሎች የሶስተኛ ወገን አፕሊኬሽኖችን ጨምሮ ከ10,000 በላይ አፕሊኬሽኖች አፈጻጸም ከ56% በላይ ቀርፋፋ ሆኖ ተገኝቷል። የእነዚህ መተግበሪያዎች ዝርዝር እንኳን የተፈጠረው በደቡብ ኮሪያ የቴክኖሎጂ መድረክ ሚኮ ነው። በተጨማሪም የጂኦኤስ ገደቦች የመለኪያ መተግበሪያዎችን የማያካትቱ መሆኑ ግልጽ ሆነ። ይህ ማለት መተግበሪያዎቹ ለጋላክሲ ተጠቃሚዎች እየቀዘቀዙ ቢሆንም መሳሪያዎቻቸው አሁንም ለእነዚህ መተግበሪያዎች የተጋነነ የአፈጻጸም ቁጥሮችን ሪፖርት እያደረጉ ነበር። በእርግጥም በችግሩ ምክንያት ታዋቂ የመለኪያ ድህረ ገጽ ኒክቤንች የሳምሰንግ የቅርብ ጊዜ ዋና ስማርት ስልኮችን መደገፍ አቁሟል። ይህም አዲሱን የጋላክሲ ኤስ22 ተከታታይ ዋና ስልኮችን ያጠቃልላል። የጨዋታ ማሻሻያ አገልግሎቶች ጂኦኤስ መተግበሪያን በማፍጠን ቅሌት ሳምሰንግ ቪሲ እና ዋና ስራ አስፈጻሚ ዣንግ ሂሃን በይፋ ይቅርታ ጠይቋል። ለኩባንያው ዋና ጋላክሲ መሳሪያዎች ተጠቃሚዎች ጁንጊ በኩባንያው ዓመታዊ የባለ አክሲዮኖች ስብሰባ ላይ ኩባንያው እንደዚህ አይነት ችግር እንዳይፈጠር ደንበኞቹን በቅርቡ እንደሚያዳምጥ አረጋግጠዋል። ሊጂ ዣንግ የራሳቸው የአመራር ሽግግር በኮሪያ ሕግ የተወሳሰበ ነበር። ይህ ከመሆኑ ብዙም ሳይቆይ ከፍተኛ በሕጋዊ መንገድ የተላለፉ የታክስ ክፍያዎችን ለማስቀረት አከራካሪ በሆኑ የተተኪ እቅዶች ላይ ያልተለመደ ይቅርታ ጠይቀው ልጆቻቸውን በቤተሰብ በሚተዳደረው ኮንግሎሜሬት ውስጥ የአስተዳደር መብት እንደማይሰጡ አስታውቀዋል። የኮሪያ አቃቢ ሕጎች በርካታ ጥሰቶችን ፈጽመዋል በሚል ተከሰሷቸውና ረጅም የፍርድ ቤት ጦርነትም ተከትሏል። የኮሪያ ሪፐብሊክ ፕሬዝዳንት ሙን ጃኢ-ኢን በ2017 የተወገዱትን የቀድሞውን መሪ ፓርክ ሂዩንግ ሂ ተክተው ኢኮኖሚውን የሚቆጣጠሩ የቤተሰብ ኮንግሎሜሮችን ማሻሻል በሚል መድረክ ላይ ተወዳድረዋል። በተጨማሪም ባለፈው ጊዜ እንደተደረገው ቀላል በሆነ መልኩ የአንድ ባለጸጋ ወንጀል ይቅር እንደማይል ቃል ገብተዋል። አሁን ያሉት ጊዜያት ለሳምሰንግ በጣም ጥሩ አይደሉም። ሳምሰንግ በአሁኑ ጊዜ ለሰው ሰራሽ አስተውሎ ወይም ኤአይ ያለው ፍላጎት ለሕዝብ አዳዲስ ቴክኖሎጂዎችን ለማምረት የሚያደርገውን ጥረት ለማዘግየት ምንም እቅድ እንደሌለው ማሳያ ነው። ጋላክሲ ኤስ8 የሳምሰንግ የውስጡ ግንቡ ኤአይ ሲስተም ቢክስቢን አስተዋውቋል። ይህም ከአፕል ሲሪ ጋር በሚመሳሰል መልኩ የሚሰራ ሲሆን ተጠቃሚዎችን በአይአይአይ ተሞክሮ ያቀርባል። ሳምሰንግ ኤአይን በሰዎች የዕለት ተዕለት ሕይወት ውስጥ ለማዋሃድ በሚያደርገው ጥረት አሁን ወደ አርቲፊሻል ኢንተለጀንስ ዘርፍ እየገሰገሰ ነው። ሳምሰንግ እንዳለው በአሁኑ ጊዜ በተጠቃሚው ላይ እንጂ በኤአይ ላይ ብቻ ሳይሆን በአይአይአይ አጠቃቀም ላይ በተጠቃሚው ተሞክሮና ጥቅሞች ላይ በማተኮር ላይ ነው። ሳምሰንግ በ2022 መጪ መሳሪያዎች ውስጥ ኤአይን ለመጠቀም መሞከሩን ይቀጥላል። ሳምሰንግ $22 ቢሊዮን በ5G እና ኤአይ መሪነት በሚያዙ አዳዲስ ቴክኖሎጂዎች ላይ ኢንቨስት ለማድረግ አስቧል። ሳምሰንግ የምርት ተነሳሽነቱ አካል እንደመሆኑ በዓለም ዙሪያ በሚገኙ
በአይአይ ላይ ያተኮሩ የምርምር ተቋማት 1000 አዳዲስ ሳይንቲስቶችን ለመቅጠር አስቧል። በአጠቃላይ በመጪው ጊዜ የታቀዱ ኢንቨስትመንቶች ከ206 ሚሊዮን ዶላር በላይ የሚደርሱ ሲሆን እስከ 2023 እነዚህ ኢንቨስትመንቶች ይደረጋሉ። ኩባንያው ይህ እርምጃ በአስጠቃቂ ገበያዎች ውስጥ ያለውን ዓለም አቀፋዊ አቋሙን ለማሻሻል እድል እንደሚሰጠው ይናገራል። እንደ ቺፕ ገበያ ያሉ እንዲሁም በሚቀጥለው ትውልድ ቴሌኮሙኒኬሽን እና ሮቦቲክ አዳዲስ የእድገት ተስፋዎችን ይሰጣል። ሳምሰንግ ኤሌክትሮኒክስ ለእያንዳንዱ ኢንዱስትሪ የሚያወጣው ትክክለኛ መጠን አልተሰበረም። ነገር ግን የቴክኖሎጂ ውህደትን ለማጠናከር እና በገበያ ውስጥ ግንባር ቀደም ለመሆን ሲባል ውህደቶችና ግዢዎች የታሰቡበት መሆኑን በድጋሚ አጽንኦት ሰጥቷል። ይህ ማለት አዳዲስ ኩባንያዎችና ጅምሮችን በመግዛት ቴክኖሎጂያቸውን በማሳደግ ወደሚታወቀውና ወደሚታመነው ዘዴ እየተመለሰ ነው። ስለ ሳምሰንግ ታሪክ ሰምተው ያውቃሉ? በዚህ ቪዲዮ ላይ ሌላ ምን ዝርዝሮችን መጨመር ይፈልጋሉ? በአስተያየት መስጫው ስር ያጋሩን። የበለጠ አነቃቂ ቪዲዮዎችን ማየት ከፈለጉ ቻናላችንን ሰብስክራይብ ማድረጉን ያረጋግጡ።